ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። የቡልጋ ክፍለ ጦር የፋኖ ሰራዊት የምርጫ ኮሮጆ ለመውሰድ በመጣ ያገዛዙ የጠላት ኃይል ላይ ድል ተቀዳጀ። ሁለት 104ኛ አስቻለው ደሴ ኮር ለወራት የሰለጠናቸውን የፋኖ ኮማንዶ ሰራዊት አባላትን ማስመረቀ። የደራ የቁርጥ ቀን ልጆች ሙሉ ትጥቅ ይዘው የአጼ ዘርዓ ያዕቆብን አንደኛ ኮር በፍቃዱ በላይ ክፍለ ጦርን ተቀላቀሉ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የቡልጋ ክፍለ ጦር የፋኖ ሰራዊት የምርጫ ኮሮጆ ለመውሰድ በመጣ ያገዛዙ የጠላት ኃይል ላይ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር አይበገሬው የቡልጋ ክፍለ ጦር የፋኖ አባላት የአብይ አህመድን የድራማ ምርጫ ኮሮጆ በመተክብላ ከተማ ወደ አዲስ አበባ በምንጃር ለመውሰድ በመጣ ኃይል ላይ ከፍተኛ ኪሳራም አደረሱ። ጠላት መነሻውን ከምንጃር አረርቲ ከተማ አድርጎ ወደ መተክብላ ከተማ ለመግባትና የምርጫ ኮሮጆን ይዞ ለመውጣት ያደረገው ሙከራ በቡልጋ ክፍለ ጦር አናብስቶች ተገርፎ እንዳሰበው ሳይሳካለት ቀርቷል። ውጊያው ከጧቱ 2 ሰዓት ጀምሮ የተጀመረ ሲሆን የወገን ኃይል ከፍተኛ ተጋድሎ አድርጎ ስለነበረ እስከ 10 ሰዓት ድረስም ከፍተኛ የሆነ ትንቅንቅ የተደረገበት ሲሆን ልዩ ቦታው ከአክርሚት እስከ ተሬ በሚባል አካባቢ ውጊያዎች ተካሂደዋል። በዚህ አውደ ውጊያም የጠላት ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራም ማድረስ ተችሏል። በዚህም ጠላት በደረሰበት መብረቃዊ ምትም መደናገጥ ውስጥ የገባ ሲሆን የምርጫ ኮሮጆን ወደ መንጃር ይዞ መውጣት እንደማይችል በፋኖ ብርቱ ክንድም ቦታው በደፈጣና በምሽግ መያዙን የተረዳው ጠላት መንገድ በመቀየር በመተክብላ በኩል የሚያስወጣውን መንገድ ይዞ ለመውጣትም ተገዷል። በዚህ ግንባር ከአባት አርበኞች ጥምር ጦር ጋርም ቀላል የማይባል ዱላ ያረፈበትና ያገዛዙ ሰራዊትም ተሽመድምዶ ሽንፈቱን አምኖ በመቀበልም አቅጣጫም ቀይሮም ተንቀሳቅሰዋል። 204ኛ አስቻለው ደሴ ኮር ለወራት የሰለጠናቸውን የፋኖ ኮማንዶ ሰራዊት አባላትን ማስመረቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ግዙፉ እቴጌ ጣይቱ ክፍለ ጦር ለወራት የሰለጠናቸውን የፋኖ ሰራዊት አባላትም በዚህ ዕለትም በደማቅ ስነ ስርዓትም አስመርቋል። በምረቃ ስነ ስርዓቱ ላይ የእዙ የኮርና የክፍለ ጦር ከፍተኛ አመራሮች፣ ጥሪ የተደረገላቸው እንግዶች፣ የሃይማኖት አባቶች፣ የአገር ሽማግሌዎች፣ ወጣቶችና የአካባቢው ማህበረሰብ አባላት ተገኝተዋል። የኮር ዋና አዛዥ ሜጀር ጀነራል ተሾመ አበባውን ጨምሮ ከፍተኛ አመራሮችም በመርሃ ግብሩ ላይም ተሳትፈዋል። በዕለቱ የተገኙት ክቡር እንግዳም ባስተላለፉት መልእክትም ይህ የኮማንዶ ኃይል የአማራን ሕልውና ለማስከበር ባለፈው ለህዝቡ መከታና ጋሻ በመሆን ትልቅ አቅም የሚፈጥርና ጠንካራ አሸናፊም ኃይል ነው ብለዋል። ተመራቂዎቹ በቆይታቸው ወቅትም የወታደራዊ ስልጠናን ንድፈ ሐሳብ ከተግባራዊ ልምምድ ጋር በማጣመር በቂ ዝግጅት ማድረጋቸውም ተገልጿል። በምረቃው ስነ ስርዓቱ የሰለጠኑት የጥበብና ወታደራዊ ዝግጁነታቸውን የሚያሳዩ የማርሻል ትርኢቶችና ሌሎች ልዩ ልዩ ትርኢቶችም ቀርበዋል። በተጨማሪም በስልጠናው ከፍተኛ ውጤቶችና አርአያነት ላላቸው የኮማንዶ አባላትም የእውቅናና የሽልማት አሰጣጥም ተከናውኗል። 204ኛ አስቻለው ደሴ ኮር የተጣለበትን ታሪካዊ ኃላፊነት ለመውጣትና የህዝቡን ዘላቂ ሰላም ለማረጋገጥም መሰል የሰው ኃይል ግንባታዎችን አጠናክሮም እንደሚቀጥልም በዕለቱ ተገልጿል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ህዝብ ግንኙነት መምሪያ ነው። የደራ የቁርጥ ቀን ልጆች ሙሉ ትጥቅ ይዘው የአጼ ዘርዓ ያዕቆብን አንደኛ ኮር በፍቃዱ በላይ ክፍለ ጦርን ተቀላቀሉ።
የአማራ ህዝብ እየገጠመው ያለውን ዘርፈ ብዙ መከራና እየተካሄደ ያለውን የህልውና ትግል ረፍት የነሳቸው እነዚህ የደራ ጉንዶ መስቀል ቁርጠኛ ልጆች ሰኔ 1 ቀን 2018 ዓ.ም በፍቃዱ በላይ ክፍለ ጦርን ተቀላቅለዋል። አቶ በየነ ወደ አገዛዙ የምንሄደው የውስጥ ተልዕኮ ወስደን በአገዛዙ መሪዎች ላይ ግዳጅ ፈጽመን ልንመጣ ነው በሚል በነገራቸው መሰረት ወደ አገዛዙ ገብተው እንደነበረም ቢታወቅም ግለሰቡ የተሰጠውንም ተልዕኮ መፈጸም የማይችል መሆኑን በሚስጥር ሲከታተሉ ቆይተው የህዝብን አደራ ላለማጠፍ ወሳኝ እርምጃ ለመውሰድም ተገደዋል። በዚህም ደራ ብረሳሽ ቀኛ ይርሳኝ በሚል ጽኑ አቋም የተሳሰሩት እነዚህ ጀግኖች ላገዛዙ ገብተው የነበረው የህዝብ መታገያ ስናይፐር ከነሙ ጥይትና ትጥቅም ይዘው በመውጣት በአካባቢው ለሚገኘውና በጀግነቱ ለሚታወቀው የበፍቃዱ በላይ ክፍለ ጦርን በመቀላቀል አስረክበዋል። ይህ ወሳኝ እርምጃ በደራ ህዝብ ዘንድ ትልቅ መነቃቃትንም እየፈጠረ ነው። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።